በሚያስፈራ መንገድ ሰዎች ስለ እግዚአብሔር አውቀው በግላቸው ሳያውቁት ያገለግሉት ነበር፣ ያመልኩት ነበር። የሰማችሁ ነው። መጽሐፍ ቅዱስ ውስጥ አለ። ሰዎች ሳያውቁት በግላቸው ሳያውቁት ስለሱ ግን ሰምተው ስለሱ አውቀው ያገለግሉት ያመልኩት ነበር። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 2 ከ12 ጀምሮ የኤሊ ልጆች ምን ነበሩ ይላል? ምናምንቴዎች ነበሩ። ምክንያቱ እግዚአብሔርን አያውቁትም ነበር ይላል። አስቡት። በመቅደሱ ሆነው መቅደስ ውስጥ ነው ውሎ አዳራቸው። ሲፈጠሩም ለክህነት ነው የተፈጠሩት። አባታቸው ካህን ነው። ከሱ የሚወጣ ወንድ ሁሉ ምንድን ነው? ካህን ነው። ግን የእግዚአብሔር ቃል ምን ይላል? ምናምንቴዎች ነበሩ። ምክንያቱ እግዚአብሔርን ምን አያረጉትም ነበር? አያውቁትም ነበር። ምን ማለት ነው? ዕለት ዕለት ከእርሱ ጋር አይራመዱም። ከእሱ ጋር ጊዜ አይሰሙትም፣ አያነጋግሩትም ነበር። ዕለት ዕለት ሕይወታቸውን ለእሱ ፍቃድና ሐሳብ ምን አያደርጉም ነበር? አያስገዙም ነበር። ስለዚህ እግዚአብሔር ምን ይላቸዋል? ምናምንቴዎች፣ እኔን የማያውቁ ምናምንቴዎች ይላል። ግልጽ ነው አይደል? ያ እግዚአብሔርን ማወቅ የሚለው እና እግዚአብሔርን ማወቅ ቅድምን ብያቸዋለሁ። ወደ ምን ይመራል ብያቸዋለሁ? መጀመሪያ አነሳን፣ በፍቅር። የሰማችሁ ነው። ለምንድን ነው መጀመሪያ ፍቅር? እኔ ሳጠና ያገኘሁት መጀመሪያ ፍቅር ይላል። ምንድን ነው ፍቅር? ለምን አስፈለገ? የሰማችሁ ነው። ለምን እግዚአብሔርን ማወቅ መጀመሪያ ሰዎችን ወደ እውነተኛ ፍቅር፣ እሱን ወደ ማፍቀር፣ የእሱን ፍቃድ፣ የእሱን ሐሳብ ወደ ማፍቀር። እየሰማችሁ ነው። ለምን መሰላችሁ? ሰው እግዚአብሔርን ሳያፈቅረው ሳይወደው ምን ማድረግ ይችላል? ሊታዘዘው ይችላል። ሊታዘዘው ይችላል። ለምን? ከፍርሃት የተነሳ። ሰው ምን ይላል? ከፍርሃት የተነሳ በረከቴን ይይዝብኛል ብሎ ወይንም ይቀጣኛል ብሎ ወይንም በሮችን ይዘጋብኛል ወይንም ጸሎቴን አይሰማም አይመልስም ብሎ በመፍራት ብቻ ሰው ምን ሆን ይችላል? ሊታዘዘው ይችላል። ማንም ከጥቅም አንጻር ምን ሊሆን ይችላል? ሊታዘዝ ይችላል። ጥቅሙ እንዳይቀርበት፣ ምንም ነገር እንዳይገጥመው ብሎ ሰው ምን ሊያደርግ ይችላል? ሊታዘዝ ይችላል። ግን እግዚአብሔር የሚፈልገው ከፍቅር የሆነ መታዘዝን ነው። ከፍቅር የሆነ መታዘዝን። እግዚአብሔርን ስንታዘዝ በሚመቸን ጊዜና ሰዓት ወይንም ጥቅማችንን ካልኩሌት አድርገን አይደለም። ፍቅር ሲሆን ስንታዘዝ አይደለም መልካም ነገር ክፉ እንኳን የሚገጥመን ቢሆን በመታዘዛችን ከፍቅር የተነሳ ምን ይሆናል? እንታዘዛለን። መታዘዛችን ከመልካም ነገር ይልቅ ትንሽ አደጋ በሕይወታችን የሚያመጣ ቢሆን ከፍቅር የተነሳ ምን ሆናለን? እግዚአብሔርን ማወቅ ወደዛ ነው የሚያመጣን። ስናቀው ባወቅነው መጠን እየወደድነው እያፈቀርነው ነው የምንመጣው። ግልጽ ነው። ከሱ ሌላ ምንም ነገር ማስበለጥ አንችልም። ስናውቀው ነው። ግልጽ ነው። ያ ፍቅር እየጨመረ የእግዚአብሔርን ማፍቀር እየጨመረ የእግዚአብሔርን ነገር አብዝተን እንድንወደው ያደርግ ፍቅር። ግልጽ ነው። ፍቅር ለዚህ ነው ፍቅር ሲቀዘቅዝ ምን ታደርጋላችሁ? እግዚአብሔርን ማወቅ ጨምሩ። ወደሱ በመጠጋት እሱን በማወቅ መጨመር ነው። ግልጽ ነው። ፍቅር እንድንወደው ያደርገናል። ምንም ነገር በሱና በእኛ መሃል አይመጣም፣ ጥቅምም አይመጣም። ጸሎቴን ሰማ አልሰማ ካፈቀርኩት ምን ሆናለሁ? ሁል ጊዜ ፈቃዱን እፈጽማለሁ። ሁል ጊዜ ምን ሆናለሁ? ከፍቅር የተነሳ እታዘዘዋለሁ። ያም የሆነው ምን ሲሆን ነው? እግዚአብሔርን ስናውቀው ነው። ለዚህ ነው መጽሐፉ ስታነቡት እንደ ታላቅ የሚባሉ ሰዎች ከፍቅር የተነሳ አብርሃም አንድ ልጁን ሊሰዋው የሄደው ከምን የተነሳ ነው? ከፍቅር የተነሳ። አወቁኝ ዛሬ አለው እንደምትወደኝ። ፍቅር ምንም ነገር በነሱና በሱ መሃል እንዲመጣ አይፈቅዱ። ምን ሲኖር? ያ
እውቀት እግዚአብሔርን ማወቅ ያንን በህይወታችን ውስጥ ይጨምራል። ለዚህ ነው ፍቅር ቅድሚያ መጣሁት። ያለ ፍቅር ምን ማድረግ ይቻላል? መታዘዝ። ለዚህ ነው ሁሉ ጊዜ መርምሩ። ለምንድን ነው ግን በፍርሃት የምታዘዘው በሉ? ለምንድን ነው የእግዚአብሔርን ፈቃድ የምፈጽመው በሉ? የፈራችሁት ነገር አለ? ግልጽ ነው። የሆነ ነገር ፈርታችሁ ነው? የሆነ ነገር ፈልጋችሁ ነው? እየሰማችሁ ነው? ወይንስ እሱን አውቃችሁት ከፍቅር የተነሳ ነው? አዎ እንደዚህ ማለት ጥሩ ነው። ለመሰላችሁ መጽሐፍ ቅዱሳችን ውስጥ በጣም ደፋር ሰዎች አሉ። እሱን ስለሚያውቁት በሱ ላይ ጥያቄ የላቸውም። የሰማችሁ ነው? ስለሚያውቁት ጥያቄ የላቸውም። ስለሱ በሱ ላይ እንደሚወዳቸው እሱን ስለሚያውቁት በቃ ያረጉታል። ስለዚህ እግዚአብሔርን ማወቅ መጽሐፍ ቅዱስ ውስጥ እግዚአብሔርን ማወቅ ማለት ኢንፎርሜሽን መሰብሰብ አይደለም። ምንድነው የምናደርገው? በግላችን ከእሱ ጋር ህብረት ለማድረግ፣ ከእሱ ጋር ለመነጋገር፣ እሱን ለመስማት፣ አካሄዳችንን በፊቱ ምን ለማድረግ ነው? ለማሳመር። አንድ ነገር ጨምሬላችሁ ወደ ሁለተኛው ሐሳብ ሄዳለሁ። የራሳችሁን የእግዚአብሔር ላይ ስለ እግዚአብሔር ያላችሁን እውቀት የምትለኩበት ሌላው አንድ ነገር በእናንተ ህይወት ውስጥ የሚታይ ለውጥ አለ አይደለ? አሁን ስናስተምር ምን ይባላል መሰላችሁ? ኢየሱስ ክርስቶስን ስለመከተል ስንማር ግልጽ ነው። ሁሉ ጊዜ ምንድነው የሱን መንገድ ምን ማድረግ ነው ይላል? መምረጥ አንዱ ነገር ነው። የሱን መንገድ መምረጥ፣ የክርስቶስን መንገድ መምረጥ። የሰማችሁ ነው? የክርስቶስን መንገድ መምረጥ። የክርስቶስ መንገድ ከኛ መንገድ በጣም ምን ያላረ ነው? የተለየ ነው። አዎ የሱን መንገድ መምረጥ ከኛ ብዙውን ጊዜ የተለየ ነው። ግን ባወቅነው መጠን ምን ይሆናል መሰላችሁ? እነዛ ውሳኔያችን ችግር አያመጣም። ለምሳሌ የክርስቶስ ነገር ጠላትን ውደድ ነው። ስለዚህ እግዚአብሔርን ስታውቁት ይሄ እግዚአብሔር ምን የሚያደርግ ነው? ጠላቱን የሚወድ እግዚአብሔር ነው። ስለዚህ ምንድን ነው የምታደርገው? አንተም ጠላትን መውደድ ምንም ምርጫ የለህም። እግዚአብሔርን አውቃለሁ ካልክ ይሄ አውቀዋለሁ የምትለው እግዚአብሔር ጠላቱን የሚወድ እግዚአብሔር ነው። ስለዚህ አንተ እሱን መምሰል ትጀምራለህ፣ ጠላትን መውደድ ትጀምራለህ። ይሄ እግዚአብሔር የሚያሳድዷችሁን መርቁ የሚል አምላክ ነው። ስለዚህ እሱን ያም ባህሪውን ስታቅ ምን ማድረግ ትጀምራለህ? ለሚያሳድዱ እና የሱን መንገድ ምንድነው? መምረጥ። እና በዚህ ለኩ ዕውቀታችሁን። አንዳንዴ ብዙ ሸክሞች አሉን። ግልጽ ነው። እግዚአብሔርን አውቀነው በተከተልነው ቁጥር እነዛ ሸክሞች ምን መሆን አለባቸው? መቅለል አለባቸው። ወደ ጌታ ስትመጡ ከሱ በማወቅ እርምጃ ስትቀጥሉ እነዛ ሸክሞች እስቲል አሉ እንዴ? እነዛ ሸክሞች እየሰማችሁ ነው? እነዛ ወደ ጌታ ይዘን የመጣናቸው ጉንያዎች አሉ አይደለ? ሸክሞች እነሱ እስቲል አሉ ወይ? ያስቸግራሉ ወይ ነው? እያደከሙን ነው ወይ ነው? ስለዚህ አንዱ መንገድ እኛ ስናስተምር ምን ላችኋለን? እነዛን ምን መሰላችሁ? ይሄ ማያስፈልጉ ጉንያዎችን ሸክሞችን ምን ማድረግ ነው? መጣል። ወደ እግዚአብሔር በተጠጋችሁ ቁጥር ብዙ የምትጥሏቸው ነገሮች አሉ። ወደ እግዚአብሔር በቀረብን እሱን ባወቅን ቁጥር ምን ይሆናል? ብዙ የምንጥላቸው ሸክሞች አሉ። ስለዚህ ቅድም እንዳልኳችሁ ምንድነው? በግል ወደ የት ይመራናል? ወደ እግዚአብሔርን ወደ ማወቅ በግል ነው። አሁንም ይሄን ነው የምላችሁ። ኦኬ፣ እግዚአብሔርን ስለማወቅና እግዚአብሔርን ማወቅ የቱ መቅደም አለበት ነው። ፖሲብል ስለ እግዚአብሔር ሰው አውቆ ሰምቶ መምጣት አይችልም? አይችልም? ይችላል። ዝናውን እኮ ሰምተ መምጣት ትችላለህ። ስለ ዝናው ግልጽ ነው። ከዛ ስለ ዝናው ስትመጣ ከተነገረኝ ይልቅ እኔ ደግሞ በግሌ ያየሁት ይበልጣል ማለት መቻል አለብህ። ግልጽ ነው።
ተነግሮ ዝናውን ሰምተ ስለሱ አውቀ ወሬ ሰምተት ልትመጣ ትችላለህ። ግን እሱ ለዘላለም ልክ በመጣ ጊዜ የግል ምን መሆን አለበት? እኔ ደግሞ ከተነገረኝ ይልቅ ያየሁት ከተነገረኝ ይልቅ ቀርቤ ያየሁት ያወቅኩት ይበልጣል። ሁሉ ጊዜ በሰማው ኢንፎርሜሽን መኖር የለብህም ነው። የሰማችሁ ነው። ሁሉ ጊዜ በተነገረ ኢንፎርሜሽን መኖር የለብህም። አንተም ደግሞ የራስህ መኖር አለበት። እቺ ሰማሪቷ ሴትዮ ውሃ ጠጭኝ አላት። ከዛ ሮጣ ሄደች መንደር ውስጥ። ከዛ ሄዳ ኑና ጉዴን የነገረኝን ኑና እዩ አለች። ከዛ ሲበሩ መጥተው አገኙትና ምን አሏት? አንቺ ሴት ከዚህ በኋላ አንቺ ያልሽው ሳይሆን እኛ ራሳችን አላሉ። ዮሐንስ ወንጌል ምዕራፍ 4 ላይ ሄዶ እንዲህ ይላል፣ ብዙ ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዛች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያም ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያውን ከየት ስለ እግዚአብሔር ማወቅ ወደ የት መጡ? እግዚአብሔር ማወቅ። ግልጽ ነው። የሳባብ ንግሥት ሶሎሞን ጋር ከመጣች በኋላ ካየች በኋላ ነፍስም አልቀረላትም ይላል። ከዛ በኋላ ምን አለች? እንዲያውም ያየሁት ከተነገረኝ እኩሌታውን እንኳን አይሆንም አለች። ያ ነው እግዚአብሔር የሚፈልገው። ምንድን ነው? በግል እንድናውቅ። ልክ እንደ ሰማርያ ሰዎች አሁን ስለ ቃልሽ ብቻ አይደለም፣ እኛ ራሳችን ምን አድርገናል? ሰርተናል። በቃ እሱ የእግዚአብሔር ልጅ ክርስቶስ ነው በቃ አሏት። ያንን ነው እግዚአብሔር ከኛ የሚፈልግ። በምንም መንገድ ልመጣ እንችላል ወደ እሱ፣ ግን ወደ ምን መምጣት አለበት? ወደ ግል የግል ህብረት የግል ግንኙነት ያስፈልገናል ማለት ነው። ሁለተኛው ምንድን ያልኳችሁ? ኦኬ እግዚአብሔርን ማወቅ ይቻላል ወይ ነው። አዎን ይቻላል። እንዴት ነው የሚቻል? ማለት እንዲቻል ያደረገው ምንድን ነው? መልሱ አዎ ፈጽሞ የሚቻል ነው። አዎ ፈጽሞ ምንድን ነው? የሚቻል ነው። የሚቻል የሆነበት ምክንያት ምንድን ነው? የሚቻል ምክንያቱም እግዚአብሔር መታወቅ ይፈልጋል እና ራሱንም ምን አድርጓል? ገልጧል። የሰማችሁ ነው። አዎ በደንብ ይቻላል እግዚአብሔርን ማወቅ። ምን አልኳችሁ? አዎ ፈጽሞ የሚቻል ነው። ምክንያቱም እግዚአብሔር መታወቅ የሚፈልግ አምላክ ስለሆነ እንዲታወቅም ራሱን ምን አድርጓል? ገልጧል። እንነጋገራለን በዝርዝር ግን አዎ የሚገርማችሁ እግዚአብሔርን ላውቅ አልችልም የሚል አንድም ፍጥረት የለም። የሰማችሁ ነው። እግዚአብሔርን ላውቅ አልችልም የሚል አንድም ፍጥረት የለም። መጽሐፍ ቅዱስ እንደሚለን እግዚአብሔር ለፍጥረት ሁሉ ፍጥረት በሚገባው መንገድ እግዚአብሔር ለፍጥረት ምን አድርጓል? ራሱን ገልጧል። ራሱን ምን አድርጓል? ገልጧል። አዎ ይቻላል። ለምን? ራሱ እግዚአብሔር እንዲታወቅ ይፈልጋል። እግዚአብሔር እንዲታወቅ የሚፈልግ አምላክ ነው። የመጽሐፍ ቅዱስ ተማሪዎች ተምረነዋል ይሄንን። እግዚአብሔር ለፍጥረት ሁሉ ምን አድርጓል? ራሱን ገልጧል። ፍጥረትን እያየ ሰው ምን ማድረግ ይችላል? አዎ እግዚአብሔር እንዳለ ማወቅ ይችላል። ፍጥረት ድምፅ አያሰማም። መዝሙር 19 ድምፅ አያሰማም፣ ግን የእግዚአብሔርን ግርማ የእግዚአብሔርን ክብር ምን ያደርጋሉ? ይናገራሉ።
እዛ እንዳለ ግን ይላል ወደ ቁጥር 7 ላይ ስትደርሱ ግን ሰው እግዚአብሔርን በቅርበት ማወቅ ከፈለገ የሰማችሁ ነው። ሰው እግዚአብሔርን በቅርበት በግሉ ማወቅ ከፈለገ መዝሙር 19:7 ላይ ምን ማወቅ አለበት? ሕጉን ቃሉን ማወቅ አለበት። የሰው ልብ የሚገልጥ የእግዚአብሔር ሕግ ነው፣ ቃሉ ነው። ተፈጥሮ እግዚአብሔር እንዳለ ይናገራል። ግን ሰው ጥበብ ከፈለገ፣ ሕይወት ተፈለገ፣ ትክክለኛውን የእግዚአብሔርን ዕውቀት ከፈለገ መዝሙር 7 ጀምሮ ምን ይላል? የእግዚአብሔርን ቃል ይላል። ሰው አይደለም እግዚአብሔርን ፈልጎ ያገኘው። እግዚአብሔር ራሱ ወዶ ምን አድርጓል? ለሰው ተገልጧል። ሰው አይደለም እግዚአብሔርን ፈልጎ የሚያገኘው። እግዚአብሔር ራሱ ምን አድርጓል? ገልጧል። ይቻላል ነው። የመጀመሪያው እግዚአብሔር ማወቅ ምንድን ነው የሚለው? ኤርምያስ 9 በሉ። ኤርምያስ 9 ከ23 እስከ 24 ምን ይላል? የሚመካ ቢኖር በጥበቡ በእውቀቱ ሳይሆን እኔን በማወቅ ይላል አደለ? እንደገና ደግሞ ዮሐንስ 17:3 ኤርምያስ 9:23 እስከ 24 ዮሐንስ 17:3 እና ሆሴ 6 ከ3 እስከ 6 ዮሐንስ 17:3 ሆሴ 6 ከ3 እስከ 6 ሆሴ 6 ከ3 እስከ 6 ማለት ስታጠኑ በግል እነሱንም ክፍሎች ብታጠኑ እግዚአብሔርን ማወቅ ይናገራል። አሁን ሁለተኛው ክፍል እግዚአብሔር ራሱ እንዲታወቅ ምን ያደርጋል? ይፈልጋል። ይህ የእሱ ዋና ዓላማው ነው። የእሱ ዓላማው ምንድን ነው? ሰው ልጅ እንዲያውቀው ነው። እግዚአብሔር ዋናው ዓላማው ፍጥረት ምን እንዲያደርገ ነው? እንዲያውቀው ነው። እሱም በማወቁ ስለሚድን የእግዚአብሔር ዋነኛ ዓላማው ሰዎች ፍጥረት ምን እንዲያደርገው ነው? እንዲያውቀው ነው። እሱም በማወቅ ስለሆነ መዳን የሚችሉት፣ እሱን በማወቅ ስለሆነ ማምለጥ የሚችሉት። ከፈለጋችሁ የመጽሐፍ ቅዱስ መረጃ ዘዳግም 29:29 ዮሐንስ 1:18 ላንብብላችሁ። መቼም ቢሆን እግዚአብሔር ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው ወይንም ገለጠው ነው። የሰማችሁን አይደለ? ማንም ያየው አልነበረም፣ ግን አንድ ልጁ ምን አደረገው? መጥቶ ገለጠለን። ለዚህ ነው ቶማስ እግዚአብሔርን አሳየን ሲለው ቶማስ እስከ ዛሬ ከኔ ጋር ሆነ እንዴት እግዚአብሔርን አሳየን ትለኛለህ አለው። እኔን እኮ ካየ እግዚአብሔርን አብን አይተሃል አለው። ስለዚህ እግዚአብሔር ራሱ ምን አድርጓል? ገልጿል። እንዲታወቅ ይፈልጋል። ሌላው ደግሞ እግዚአብሔር ምን አደረገ? በዘመናት ሁሉ በተለያየ መንገድ ራሱን ምን አድርጓል? ገልጿል፣ ተናግሯል። በዚህ በመጨረሻ ዘመን ግን በማ በኩል ተናገረን? በልጁ በክርስቶስ ኢየሱስ በኩል ይላል። ስለዚህ እግዚአብሔር እንዲታወቅ ይፈልጋል። ሌላው ያዕቆብ 4:8 ምንድን ነው የሚለው? ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። አይደለ? ለምንድን ነው የምንቀርበው ወደ እግዚአብሔር? ልናውቀው። ስለዚህ ያዕቆብ 4:8 ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ቅድም መጀመሪያ እንዳልኳችሁ በግል ነው። የሰማችሁ ነው። በግል ስንቀርበው እሱ ምን ያደርጋል? ወደኛ ይቀርባል። ዕብራውያን ምዕራፍ 5 ከቁጥር 11 እስከ ምዕራፍ 6 ቁጥር 3 ድረስ ትዝ ይላችኋል። ብዙ ነገር ነበረ ልንነግራችሁ ይላል አደለ? ግን ገና ስለሆናችሁ እንደ ልባችን ትልቁን ምስጢር ልነግራችሁ አልቻልንም። ምክንያቱም ምንድን ነው? ሰዎች ምን ብለው ያስባሉ? እግዚአብሔር ወሰን የሌለው ነው። ግልጽ ነው። አዎ፣ እግዚአብሔርን ማን አውቆ የሚጨርሰው? ማንም ሰው እግዚአብሔርን አውቆ አንጨርሰውም። ግን ሰው ማወቅ እንደሚገባው መጠን ሊያውቀው አልቻለም፣ አልፈለገም። ዕብራውያንም የጻፈላቸው ምንድን ነው? ከአለማደጋችሁ የተነሳ ማደግ ሲገባችሁ አሁንም ሚስጥር ትላልቁን ሚስጥር ልንገልጽላችሁ አልቻለም። እስቲል ወተት እየጋትናችሁ ይላል አይደለ? ምንድን ነው? ያውቁታል እግዚአብሔርን፣ ግን እውቀታቸው ምን ሆኗል?
ቆሟል። ማደግ መቀጠል አልቻለም። ስለዚህ እግዚአብሔር ባያውቀው የማን ምክንያት ነው? ሰው ነው። ግልጽ ነው አይደለ? ስለዚህ እግዚአብሔር እንድናቀው ይፈልጋል። ሌላው ከፈለጋችሁ ዘፍጥረት 17:1 እና ዘዳግም 30:14 ነግራቸዋለሁ። ያንን ያልኳችሁ ምክንያት ዘፍጥረት 17:1 ዘዳግም 30:14 ዘፍጥረት 17 አብርሃምም 99 ዓመት በሆነው ጊዜ እግዚአብሔር ምን አደረገለት ይላል? ምን ማለት ነው? ማለት እስክትሞቱ ድረስ እግዚአብሔርን ማወቅ ይቻላል። እግዚአብሔር ይፈልጋል። አርጅቻለሁ ደክም ያለው የሚባል ነገር እሱ ዘንድ የለም። የሰማችሁ ነው? አዎ፣ አልችልም የሚባል ነገር የለም። እግዚአብሔርን ማወቅ እንግዲህ አስቡ። በ99 ዓመቱ ተገልጦ ፍጹም ሁን ይለዋል። የሰማችሁ ነው? ስለዚህ እግዚአብሔር እስከመጨረሻው ድረስ ልጆቹ እንዲያውቁት ይፈልጋል። ማወቅ ይቻላል። እስከ መቼ? እስከ ሞት ድረስ። ነገር ግን ታደርገው ዘንድ ቃሉ በአፍና በልብ ውስጥ ላንተ እጅግ ምንድነው? ቅርብ ነው። ማለት ምንድነው? ቅድም እንዳልኳችሁ አንዳንዶቻችን በኪሳችን ውስጥ ነው ይዘነው የምንዞረው አይደል እንዴ? ስልኮቻችን ውስጥ ከዛ በላይ ምን ትፈልጋላችሁ? ኢቭን ቢዚ ነኝ መኪና ውስጥ ነኝ እንኳን መጽሐፍ ቅዱስ የለኝም እንዳትሉ፣ በቅርብ ነው፣ በአፍ በእጅ ውስጥ ነው። ፌስቡክ ከምታገላበጥ ቲክቶክ ምን አድርግ ይላል? ሕጉን ሂድና እሱን ብታደርግ እኔን ማወቅ ይሆንልሃል ነው። ስለዚህ እግዚአብሔር ምን አድርጓል መሰላችሁ? ምክንያትን ሁሉ ከኛ ወስዷል። ተጠንቀቅ አለ። የት እጄ ነው የማውቀው? አጠገብ ነው ያለው። ግልጽ ነው። እጅ ላይ ኪሱ ውስጥ አለ። መሪዎች ወይንም አገልጋዮች ስሙኝ። ከእንቅስቃሴ ማለት አክቲቪቲ ማለት ነው። ከአገልግሎት ይልቅ አታገልግሉ አላልኩም፣ አትምሩ አላልኩም። ከሱ ይልቅ መጀመሪያ ከእግዚአብሔር ጋር ያላችሁን ቅርርብ አስቀድሙ ነው። ከእግዚአብሔር ጋር ያላችሁን ቅርርብ አስቀድሙ። ከእግዚአብሔር ጋር ያላችሁን ቅርርብ አስቀድሙ። አገልግሎታችሁ ደግሞ ከዛ የወጣ እንዲሆን። ለምን? ከግል ምን አላችሁ? ቅርርባችሁ ከህይወታችሁ የወጣ እንዲሆን ነው። ግልጽ ነው አይደለ? አገልግሎታችሁ የምን ውጤት መሆን አለበት? ከእግዚአብሔር ጋር ያላችሁ ቅርርብ ውጤት መሆን አለበት። የሰማችሁ ነው? አዎ፣ አገልግሎታችሁ ሁል ጊዜ መሆን ያለበት ከእግዚአብሔር ጋር ያላችሁ የቅርርብ ያላችሁ ህብረት ያላችሁ ዕውቀት ምን መሆን አለበት? በቃ ከሱ የወጣ መሆን አለበት ነው ፖይንቱ። ግልጽ ነው። ለዚህ ነው እግዚአብሔርን ማወቅ ቅድሚያ የሚሰጠው ነው። ለምንድን ነው ለአገልጋዮች እንዲህ ያልኩት? ምክንያቱ ለምንድን ነው? ብዙ ጊዜ ቅድሚያ የምንሰጠው በጣም ትኩረት የምንሰጠው ለምናችን ነው? አክቲቪቲ፣ ለእንቅስቃሴያችን፣ ለአገልግሎት እሱ አይደለም። በጣም በጥንቃቄ ቅድሚያ መስጠት ያለብን እችም ቤተ ክርስቲያን ሁል ጊዜ ለአማኞቹ ለአገልጋዮቹ ሁል ጊዜ ማለት ያለባት ከእግዚአብሔር ጋር በግል ስለሚኖራችሁ ህብረት ተጠንቀቁ ነው። ለመሰላችሁ እቺ ቤተ ክርስቲያን ማደግ የምትችለው በመሪዎቿ ነው የሚወሰነው። እድገቷ በምዕመን አይደለም፣ ባላችሁ ገንዘብ ልክ አይደለም። የዚች ቤተ ክርስቲያን እድገቷ የሚለካው በመሪዎቻችሁ እድገት ነው። መሪዎች ካላደጉ ቤተ ክርስቲያን አታድግም። እኔ እድገት የምለው ህንፃ መስራት አይደለም። ህንፃ መስራትም ጥሩ ነገር ነው።
ከዚህ እግዚአብሔር ይመስገን እግዚአብሔርን ለማምለክ ከዚህ በጣም የሚያምር ህንጻ ብትሰሩት ጥሩ ነው አይደል እንዴ? ግን እሱ አይደለም የሚያሸልማችሁ። እሱ አይደለም በእግዚአብሔር ፊት የሚያቆማችሁ ከእግዚአብሔር ጋር ያላችሁ ምንድነው? የግል ህብረት ቅርርብ ነው። ስለዚህ ነው አሁንም የምለው የዚች ቤተክርስቲያን እድገቷ ስፋቷ ሁሉ የሚወሰነው በመሪዎቿ ነው። መሪዎቿ ባደጉ መጠን አገልጋዮቿ ባደጉ መጠን የእድገቷ ምን ይሆን ይሄዳል? እየጨመረ ይመጣል። ለዚህ ነው እድገት ደግሞ የሚመጣው በግል ነው። የሰማችሁ ነው። እያንዳንዱ አገልጋይ በግሉ እግዚአብሔርን ማወቅ እንደሚገባው ሲያቅ አገልግሎቱ ምን ይሆናል? ይሰምራል። አገልግሎቱ ምን ይሆናል? ውጤታማ ይሆናል። ለዚህ ነው የዚህ ትምህርት አሁን ከዚህ በኋላ ዋናው ዓላማው ምንድነው? ምን እንድታስቀድሙ ነው? ከእግዚአብሔር ጋር ያላችሁን ቅርርብ ቅድሚያ እንድትሰጡት ነው። ቅድም ብለናል አይደለ? የኤሊ ልጆች ብለናል አይደለ? እነሱ በጣም ትኩረታቸው ሌላ ነገር ነበር። ግልጽ ነው። ቁልፍ የመጽሐፍ ቅዱስ ሐሳብ ከፈለጋችሁ ቅድምም ብለናል። እስቲ ኤርምያስ 9 ቅድም ብለናል 23 እስከ 24 ጻፉት። መጀመሪያ ዳንኤል 11:32 ከዛ አንብበን እንጨርሳለን። ዳንኤል 11:32 ፊልጵስዩስ 3 ከ8 እስከ 10 ዳንኤል 11:32 ፊልጵስዩስ 3 ከ8 እስከ 10 ማቴዎስ 7 ከ21 እስከ 23 ጳውሎስ አገልግሎት ስለመጨመር ነው እዚህ ጋር ቦታ የሚናገረው አይደለም። ክርስቶስን ምን ለማድረግ ነው? ስለማወቅ። የሱ ውጤታማነት የሚመሰረተው በማን ላይ ነው? ክርስቶስን ባወቀው መጠን ነው። የሰማችሁ ነው አይደል? ለዚህ ነው እኛ በተለይ አገልጋዮች በጣም ትኩረት መስጠት ያለብን ምንድነው? ከእግዚአብሔር ጋር ሁላችንም ነው፣ ግን በተለይ አገልጋዮች በብዙ ነገር ልንወሰድ ስለምንችል ነው። በብዙ ነገር መጠመድ እንችላለን፣ ግን ውጤታማ የሚያደርገን እኛ ቢዚ ስለሆንን በአገልግሎት ስለተወጠርን አይደለም። የኛ ውጤታማነት የሚመሰረተው ከእግዚአብሔር ጋር ባለን ጠንካራ ምንድነው? ህብረት ነው፣ ግንኙነት። ያ ደግሞ መሆን አለበት ኤቭሪዴይ። ጌታ ምን ይላችኋል? አላቃችሁም ብዬ ግን በስሙ ታምራት ይላል አይደል? በስምህ ሰብከናል፣ አስተምረናል፣ ድንቅ ታምራት። እኔ ግን እምላችኋለሁ አላቃችሁም። እግዚአብሔር የማያውቀው ፍጡር አለ እንዴ? በምድር ላይ የማያውቀው ፍጡር አለ? ገና ያልተወለደውን ያውቃል። ምን ማለቱ ነው? ከኔ ጋር በምንም አይነት ህብረት የላችሁም። ማስታወሻ ላይ አላነሳሁትም እንጂ እንደዚህ ነው። በተለይ መጽሐፍ ቅዱስ የተጻፈበት ይሄ ኖሌጅ ዕውቀት የሚለው የሰማችሁ ነው። እግዚአብሔርን ማወቅ የሚለው የተጻፈበት ቃል በዋናው በብሉይ ስትሄዱ በሂብሩ የሚባለው የዕብራውያን በእነሱ የተጻፈው በነዛና በአዲስ ኪዳን የተጻፈበት በግሪክ ቋንቋ የተወሰደው ቃል እግዚአብሔርን ማወቅ የሚለው የሚገርማችሁ የዕውቀት አይደለም የሚለው። የሚገርማችሁ የተጠቀመበት ቃል በባልና በሚስት መካከል ያለ ይሄ በጣም ቅዱስ የሆነ በጣም ጥብቅ የሆነ ምን አለ። ግን የሚገርማችሁ ነው እሱን ነው የሚለው። ዕውቀት የሚለው ደስ ቃሉ የተጠቀመው እሱን ነው። የዕብራውያኑም ብሉይ ኪዳን የተጻፈበትም የአዲስ ኪዳንም የተጻፈበት ቃል አንድ ቃል ነው። የሚገርማችሁ ትርጉሙ ምንድነው? በባልና በሚስት መካከል ብቻ ያለ የተደበቀ ስውር የሆነ ምን አለ? ህብረት አለ አይደለ? ያ እንደዛ አይነት ህብረት እንዲኖረን ነው መጽሐፍ ቅዱስ የሚፈልገው። ከእግዚአብሔር ጋር ምን የሆነ አንድ ይሆን። ለዚህ ነው አንድ ይሆናሉ ማንም ያንን ነው የሚለው። የዛ አይነት የማይለያይ የጠበቀ ህብረት ዕውቀት ነው ከኛ የሚፈለገው። አሁን አገልጋይ መሪዎች ምን መሰላችሁ?
መሪዎች ወይንም አገልጋዮች በጣም አገልጋይ መሆን ይችላሉ። አገልጋይ ማለት ንቁ፣ በጣም አክቲቭ፣ ስራ ሊበዛላቸው፣ አገልግሎት ሊበዛላቸው ይችላሉ። በጣም ለአገልግሎት ቀርበው ከእግዚአብሔር ሊርቁ ይችላል። ያ ነው ፖይንቱ። እነዚህን ቃሎች ብትሰበስቧቸው የሚያስጠነቅቀው እኛን ለአገልግሎት ቀርባችሁ ከኔ ምን እንዳታደርጉ ነው? እንዳትርቁ። የሰማችሁን አይደለ? ይቻላል። በጣም ለቤተ ክርስቲያን እዚህ ለአገልግሎት ቀርቤ ከእግዚአብሔር ልርቅ ይቻላል። ቤተ ክርስቲያን ውስጥ 24 ሰዓት ባድር ብውል ለእግዚአብሔር ቀረብኩ ነው እንዴ? ነው እንዴ? ኖ፣ ለእግዚአብሔር መቅረብ አይደለም። እግዚአብሔር ቤተ ክርስቲያን ውስጥ በመገኘት አይደለም መቅረብ የሚታወቅልኝ። የሰማችሁ ነው። ቅድም እንዳልኳችሁ በሚኖረኝ ዕለት ዕለት ህብረት ከሱ ጋር በማደርገው ቁርኝት ያንን ነው። ሁለተኛ ደግሞ ምንድን ነው? የአገልግሎት ስኬት እግዚአብሔርን ማወቅ አይተካም። የሰማችሁ ነው። የአገልግሎት ስኬት የሰማችሁ ነው። የአገልግሎት ስኬት እግዚአብሔርን ማወቅ ምን አያደርግም? እንዳትታለሉ በአክቲቪቲ በአገልግሎቱ በአንዳንድ ነገሮች ስኬት አገኛችሁ። ስኬታችሁ ምንም ሊተካው አይችልም። ከእግዚአብሔር ጋር ያላችሁን እውቀት ህብረት ሊተካው አይችልም። ለዚህ ነው ማንም በምንም አይመካ ይላል። በጥበቡ በሚያገኘው አይመካ፣ የሚመካ ቢኖር እኔን በማወቅ ይላል። ቅድም እንዳልኳችሁ ነው። ትክክለኛ ስኬት ከየት ይመነጫል? እግዚአብሔርን ከማወቅ። የሰማችሁ ነው። የምናደርገው ሁሉ ነገር እግዚአብሔርን ከማወቅ የሚመነጭ ከሆነ የሚወጣ ከሆነ እኛ ምኖች ነን? በጣም ስኬታማዎች ነን። እግዚአብሔርን ሳናቅ ግን እዚህ ጋር ጌታ እንዳለው ብዙ ነገሮች ብናደርግ ኪሳራ ነው። አይገርማችሁም? ጌታ ምን አለ? አላቃችሁ ኪሳራ። አስቡት፣ አንድ ሰው ደክሞ 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 በመጨረሻ ላይ ሲከስር። ለዚህ ነው መጠንቀቅ አለባችሁ። ጌታን ማወቅ በግል ነው። ህብረት የሚደረገው በግል ነው። ከቅዱሳን ጋር ህብረት ማድረግ መጽሐፍ ቅዱሳዊ ነው፣ ግን እሱ ሁለተኛ ነው። የመጀመሪያ ስራችሁ፣ የመጀመሪያ ስራዬ ምንድን ነው? እግዚአብሔርን በግሌ ማወቅ። እግዚአብሔርን በግሌ ማወቅ። ከዛ በኋላ ነው ለሌላ መትረፍ የምችለው። ጌታ ሲፈቅድ በሚቀጥለው ሳምንት የሚቀጥሉትን ፖይንቶች እናያለን።